የተወደዳችሁ በሐዋሳ በሲዳማ በኢትዮጵያና በመላው ዓለም የምትገኙ የሐዋሳ ከተማ ወዳጆች ዛሬ በፊታችሁ ያለነው የሐዋሳ ወንጌላውያን አብያተ ክርስቲያናትና ካውንስል መሪዎች በሐዋሳ ሐይቅ ዳር ነው ያለነው። በመላው ዓለም በዜና እንደሰማችሁት የሐዋሳን ሐይቅ ዳርቻ ልማት በመስራት ላይ እንገኛለን። እኛ ወንጌላውያን አማኞችና በሐዋሳ ከተማ የምንገኝ የሃይማኖት ድርጅቶች 105 ሚሊዮን ብር እንድናዋጣ እድል ተሰጥቶናል። ከዚህ መካከል ደግሞ 50 ሚሊዮን ብር በወንጌላውያን አማኞች ላይ የተመደበ በመሆኑ ይህንን ስራ በደስታ መስራት እንድንችል የእናንተ የገንዘብ እገዛ ስለሚያስፈልገን ይሄን ለመጠየቅ ከአንድ ሰዓት ጀምሮ በላይቭ መሪዎች የከተማው አብያተ ክርስቲያናት መሪዎች ስለምንገኝ በዓለም ዙሪያ ያላችሁ ሁሉ እንድትጠብቁን እንጠይቃችኋለን። በመላው ዓለም የምትገኙ የሐዋሳ ከተማ ወዳጆች ሰላማችሁ የበዛ እንዲሆን ታላቅ ምኞቴ ነው። ዛሬ እዚህ ሐዋሳ ሐይቅ ላይ የተገኘን የሲዳማ ክልልና የሐዋሳ ከተማ የወንጌል አማኞች ካውንስልና የአብያተ ክርስቲያናት ህብረት መሪዎች ነን። እንግዲህ እዚህ የተገኘንበት ምክንያት የሐዋሳ ከተማ ሐይቅ በሐዋሳ ከተማ አስተዳደር የለማ እንዳለ ሁላችሁም በሚዲያም በተለያየ መንገድ እንደሚሰሙ ተስፋ አደርጋለሁ። ይህንን ሐይቅ ፕሮጀክት ለመገንባት ለሐዋሳ ከተማ ሃይማኖት ተቋማት 105 ሚሊዮን መዋጮ እንድናደርግ የተመደበብን ስለሆነ ከዚህ መዋጮ ላይ 50 ሚሊዮኑ የሐዋሳ ከተማ የወንጌል አማኙ ድርሻ ነው። ከዚህ ጋር ታይዞ እንግዲህ እኛም የፊት መሪዎች በሐዋሳ ከተማ የሚገኙ የወንጌል አማኝ ቤተ እምነቶች ድርሻ ተሰጥቷቸው የተቻላቸውን እያደረጉ ነው። ከገንዘብ በፊት ግን መጀመሪያ የወንጌል አማኞቹ ስራ ጸሎት ነው። ለዚህ ፕሮጀክት እንዲጸልዩ ተልእኮ ሰጥተናቸው አጥቢያዎች እየጸለዩ እንደሚገኙ ይታወቃል። ከዚህ ጋር ተያይዞ ከቡራኬው ጎን ለጎን የተመደበብንን 50 ሚሊዮን አጥቢያዎች ሰብስቦ ከሚያመቅጡት ላይ ተጨማሪ አድ ለማድረግ ያንን ለመደገፍ መላው ዓለም የምትገኙ የሐዋሳ ከተማ ፍቅር ያላችሁ ሐዋሳ ከተማን የምትወዱ የሐዋሳን ከተማ ልማት የምትደግፉ በእሁድ ሰኔ 21 በተመሳሳይ በላይቭ መልእክት የምናስተላልፍና መላው ዓለም የሚገኙ የሐዋሳ ፍቅር ካላቸው ሰዎች ጋር ይፋዊ ንግግርና ምክክር የምናደርግ ስለሆነ በዛ ፕሮግራም ላይ በላይቭ ፕሮግራማችን ላይ ከምሽቱ 1 ሰዓት ጀምሮ ሁላችሁም እንድትከታተሉና በዛው ገጽ ላይ እንድትጠብቁን በጌታ ፍቅር እጠይቃችኋለሁ። ሁላችንም የሐዋሳ ልማት ደጋፊዎች ነን። እንግዲህ እንደሰማችሁት ቤተክርስቲያንም የልማት አጋር መሆኗን እያሳየች ያለችበት ሁኔታ ነው ያለው። የቤተክርስቲያን መሪዎች አባቶቻችንም ለዚህ ልማት እንዲፈጠን እንግዲህ ወደ ሚዲያ ድረስ እስከ መምጣት ዋጋ እየከፈሉ ይገኛሉ። ስለዚህ በሐዋሳና ከሐዋሳ ውጪ እንዲሁም በኢትዮጵያና ከኢትዮጵያ ውጪ ያላችሁ ከዚህ ልማት ጎን ለመቆም ሁላችሁም እጃችሁን እንድትዘረጉ ይሁን። እግዚአብሔር ይባርካችሁ። የጌታችን ጸጋና ሰላም ይብዛላችሁ። በሐዋሳችን ከተማ ልማት ላይ የወንጌል አማኝ የራሱን የበኩሉን ድርሻ በመወጣት ላይ ይገኛል። ለዚህ ደግሞ ለገቢ ማሰባሰቢያ ፕሮግራም ላይ በቲክታክ በዩቲዩብ እና በፌስቡክ በናትናኤል ዳዊት ፔጅ ላይ በመግባት ሁላችንም የፈንድሬዚንግ ፕሮግራም ስለምንጠይቃችሁ ከምሽቱ ከ1 ሰዓት ጀምሮ ከፊታችን ሰኔ 21 እሁድ በተመሳሳይ ሰዓት ላይ እንድጠብቁን በጌታ ፍቅር እንጠይቃችኋለን። በቅዱሳን በረከት ከተማ ትበለጽጋለች እንደሚለው እንደ እግዚአብሔር ቃል ከተማችንን በጋራ እናልማ። ጌታ ይባርካችሁ። በሐዋሳ ከተማ የልማት ፕሮጀክት ገንዘብ ለማሰባሰብ በዚህ ስፍራ ተገኝተን ያለነው ከምሽቱ 1 ሰዓት ላይ ናቲ ዳንኤል ላይቭ ላይ እንጠብቃችኋለን። ሁላችሁም ትገባላችሁ። ገንዘብ ሬዝ እናደርጋለን። ይህን ፕሮጀክት እናስፈጽማለን። ዛሬ በዚህ ቦታ የተገኘነው የሐዋሳ ሐይቅ ዳርቻ ልማት ጉዳይ ላይ ናትናኤል ዳዊት ላይ በላይቭ ቲክቶክ ፌስቡክ እና በተለያዩ ላይ ስለምንገባ የሐዋሳ ከተማ የወንጌል አማኞች ካውንስል መሪዎችና የህብረቱ መሪዎች አብረን ስለምንገኝ በዚህ ሰዓት ላይ የትኛውም ዓለም ላይ ያላችሁ ወገኖቻችን አማኞች ወዳጆቻችን ለዚህ እንድትረዱን
እንጠይቃችኋለን። እግዚአብሔር ይባርካችሁ። እግዚአብሔር ምድራችን ይባርክ። በዚህ እንቅስቃሴ ደግሞ ሁላችንም አብያተ ክርስቲያናት ሁላችንም በካውንስል ውስጥ ያለን ወገኖች እንድንሳተፍ ከከተማ ከንቲባ መልእክት ደርሶናል። ይህን መልእክት ደግሞ እኛም ተቀብለን እየተገበር ነው ያለነው። ስለዚህ ወገኖቼ ይህን ነገር የሚሰሙ ቪዲዮውን የምትመለከቱ በውጭ ሀገር ያላችሁ በአገር ውስጥ ያላችሁ ወገኖች ለዚህ ለሐይቅ ዳርቻው ልማት እጆቻችሁን እንድትዘረጉ እንፈልጋለን። ከምሽቱ 1 ሰዓት ናትናኤል ዳዊት ቲክቶክ አካውንት ላይቭ ላይ እንገናኝ።